ለምን ትቀናለህ? ጸሐፊ ዲያቆን ሄኖክ ኃይሌ፣ ተራኪ ታቦር ክርስቲያን። ለምን ትቀናለህ? በዜና አበው ላይ አጋንንት አንድ መነኩሴን ለማሰናከል ሲማከሩ የሚያሳይ ታሪክ ተጽፎ፣ መነኩሴው ለብዙ ዘመናት በተጋድሎ አሳልፎ ከብቃት የደረሰ መናኝ ነበር። የአጋንንቱ ጭፍራ በአለቃቸው ተመርተው ይህንን መነኩሴ ለማሳት ዘመቱ። ተራ በተራ ወደ እርሱ እየሄዱ የፈተና ወጥመዳቸውን ዘረጉበት። በዝሙት ሊፈትኑት ሞከሩ፣ አልተሳካም። በምግብ ሞከሩ፣ ድል ነስታቸው። የሚያውቁትን ፈተና ስልት በተለያየ መንገድ እየገለጹ አንድ ሰው አንዴ መልአክ አንዴ ሰው እየመሰሉ ሊጥሉት ቢሞክሩም አልቻሉም። አለቃቸው ይህን ጊዜ በሉ እኔ የማደርገውን ተመልከቱ አላቸውና መንገደኛ መስሎ ወደ መነኩሴው ቀረበ። በጆሮው የሆነ ነገር ነግሮት ወዲያው ተሰናብቶት ወጣ። ይህንን ጊዜ አጋንንቱ እያዩት መነኩሴው መንፈሳዊ ገጽታው ተገፎ ፊቱ በቁጣና በንዴት ሲለዋወጥ ተመለከቱት። በዚህም ተደንቀው ምን ብለህ ነው ያሸነፍከው ብለው አለቃቸውን ጠየቁት። እርሱም እንዲህ አላቸው፣ ካንተ ጋር ያደገውና ካንተ ጋርም የተማረው ጓደኛ እኮ የእስክንድሪያ ፓትርያርክ ሆኖ ተሾመ ብዬ ነገርኩትና መጣው። አሁን ልቡ በቅናት እየነደደ ነው አላቸው። አጋንንቱ በደስታ ጨፈሩ። ሰይጣን የቅናትን ኃይል ጠንቅቆ ያውቃል። መጽሐፈ ቅዳሴ ሞትን ሲገልጸው በሰይጣን ቅናት ወደ ዓለም የገባ ይለዋል። ሰይጣን በሰው ልጅ ጸጋ ቀንቶ አዳምና ሔዋንን በፈጣሪያቸው እንዲቀኑና አምላክ መሆን እንዲመኙ አድርጎ ዓለምን ያመሰቃቀለ ነውና ይህንን መነኩሴ ለመጣል ለ1000 ዓመታት ብዙዎችን ወግቶ የጣለበትን ሰይፉን መዘዘበት። መነኩሴው የእኩያውን መሾም ሲሰማ ቅናቱን መቋቋም አቃተው። ቅናት እጅግ ክፉ ኃጢአት ነው። ሰው ቢዘሙት ቢሰክር በሥጋው ነው። ቅናት ግን በምታስተውል ነፍሱ ውስጥ የሚበቅል መርዝ ነው። ቃየልን በየዋህ ወንድሙ ላይ ያስጨክነው ቅናት ነበር። የአቤል ስኬት ለቃየል ውድቀት መስሎ ስለተሰማው በግፍ ሊገለው በቃ። ዮሴፍ የለበሳት ቀለሟ ብዙ የሆነ ጌጠኛ ቀሚስ በወንድሞቹ ዘንድ የመረረ ጥላቻን አትርፋለች። አንዱ አጊጦ አምሮ ሲታይ ቢሞትና ቢገላገሉት ደስ የሚላቸው የዮሴፍ ወንድሞች በየዘመኑ አሉ። ዮሴፍም አርፎ አልተቀመጠም። እየሄደ ሕልሙን ይነግራቸው ነበር። ስለ ሕልሙም የበለጠ ጠሉት ይላል። ወዳጄ ሕልምህን ዝም ብለህ ለሰዎች አትዝራ። ሕልም ስትል ተኝተህ የምታየውን ብቻ ማለት አይደለም። ራእይህን፣ ተስፋህን፣ ዕቅድህን ሲያውቁት የሚንገበገቡ የዮሴፍ ወንድሞች በየዘመኑ አሉ። ፍቹ ባይገባቸውም ባልተፈታ ሕልም ይጠሉሃል። ምንም ነገር ሳታደርግ ለምን አለምከው ብለው ጥርስ ይነክሱብሃል። ዮሴፍ ግን ይሄ ስላልገባው ነገራቸው። ወዳጄ አንተም ሕልምህን እንደ ዮሴፍ በየዋህነት የምትዘራ ከሆንክ እንግዲህ የዮሴፍ አምላክ ይጠብቅህ። ቅናት እጅግ ከባድ ነው። እረኛው ዳዊት ጎልያድን የገደለው ዕለት ዕለት የተዘፈነለት መዘዘኛ ዘፈን ነበር። ሳኦል 1000 ገደለ፣ ዳዊት 1000 ገደለ ብለው ዘፈኑለት። ይህች ዘፈን በሳኦል ጆሮ ስትደርስ ዳዊት ላይ ብዙ ጦር አስወረወረች። ሳኦሎች ሌላ ሰው ከነርሱ በላይ ሲመሰገን የሰሙለት በቅናት ታውረው ገበታ ላይ ሳይቀር ሰይፍ ይመዛሉ። የጠፋው ልጅ ወንድም አስበው ሉቃስ 15:20 ላይ ወንድሙ ከጠፋበት ተመልሶ ደስታ ሲደረግ እርሱ ግን ከፍቶት ውጪ ቁጭ አለ። ወዳጄ ቅናት ከቤተ ክርስቲያንና ከእግዚአብሔር መንግሥት ያስወጣል። የሌላው ስኬት ካበሳጨህ እንደ ጠፋው ልጅ ወንድም ውጪ ቁጭ ብለህ አፈር እየጫርክ እምብየው አልገባም እያልክ ያልጎመጎምክ ትቀራለህ። ክርስቶስ ላይ አይሁድ ያቀረቡት ትችት ሁሉ ለሕግ ከመቆርቆር ሳይሆን ከቅናት ነበር። ጲላጦስ እንኳን በቅናት አሳልፈው እንዲሰጡት ያውቅ ነበር። አንዳንዴ ሰዎች ቅናታቸውን በሌላ ነገር እንደ አይሁድ ሸፍነው ትችት ያቀርባሉ። ለእግዚአብሔር ሕግ እንደ ተቆረቆሩ፣ ለሥርዓቱ እንዳዘኑ መስለው ውስጣቸው ያለውን ቅናትና ጥላቻ ያንጸባርቃሉ። የሰንበት መሻር
ለቄሳር ግብር መክፈል፣ የመቅደሱ 3 ቀን ፈርሶ መሥራት እንዳንገበገባቸው ርር እያሉ ቢናገሩም እውነታው ግን ቅናት ነው። የቤትህ ቅናት በላኝ እንዳለው ጌታ በየዘመኑ የሰዎች ቅናት ብዙ ንጹሐን ትበላለች። ወዳጄ በሌላው ትቀና እንደሆነ አሁኑኑ ከዚህ ውስጥ በልቶ ከሚጨርስ ካንሰር ራስህን አድን። ራስህን ከሌሎች ጋር አታወዳድር። በምድር ላይ እግዚአብሔር የፈጠረውን አንተን የሚመስል ሌላ ሰው የለም። ካንተ ቀድሞም በትክክል አንተን የሆነ ሰው አልተፈጠረም፣ ለወደፊትም አይፈጠርም። እግዚአብሔር ቀድሞ ያልሰራው ደግሞ የማይሰራው ምርጥ ዕቃው ነህና ራስህን ከሌላ ጋር አታወዳድር። ለአንተ ብቻ የሰጠው ጸጋ አለና ሌሎችን መመልከት ትተህ ውስጥህ ያለውን ውድ ማንነትህ ቆፍረህ አውጣ። ያንተ ሕይወት ቁልፍ የተቀበረው አንተ ውስጥ ነው። ሌሎችን ረስተህ ወደ ራስህ ጠልቀህ ግባ። መብለጥ ከፈለክም አሁን ያለህን ራስህን ብለጠውና ሌላ ትልቅ አንተ ሁን። በቅናት እንዳትቃጠል ሌሎች ሰዎችን ውደዳቸው። ከወደድካቸው ፍቅር አይቀናምና የእርሱ ስኬት የደስታ ምንጭ ይሆናል። የቅናት ስሜት ሲሰማህ ቀናተኛ ልቤን ፈውስልኝ ብለህ ለምነው። በአገባብ እንመላለስ። በዘፈን በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናትም አይሁን። ሮሜ ምዕራፍ 13 ቁጥር 13 ዓለታ ወንዶ ኢትዮጵያ ጥር 5 ቀን 2013 ዓ.ም ተጻፈ። ጌታዬ ሆነ ደምግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብራህ ለበሰኝ እርሱ ተገፎ ክብራህ ለበሰኝ እርሱ ተገፎ ሕይወት መንጭቷል ተወግቶ ጎኑ ለከሳሾቹም ተርፏል ማዳኑ እጅ እግሩን ምስማር ሲቸነክረው የሞትን እሾህ ከኔ ነቀለው የሞትን እሾህ ከኔ ነቀለው ወጋ ስለኔ ኢየሱስ መድኔ ተወጋ ስለኔ ኢየሱስ መድኔ